ሰው ድንጋይ ከሆነ ይገንባ አይደል? ቅጽር መጠበቂያ ይሁን በሆነው መንገድ አይደል? ሰው ዛፍ ከሆነ ደግሞ ፍሬ ይስጥ። ምናልባት መውለድን ዋና ጉዳይ የምናደርገው ለዛ ይሆናል። ወይም ደግሞ በሌላ መንገድ ለትውልድ የሚተርፍ ፍሬ። ጦርነት እየተካሄደ የሚያርስ ገበሬ ለማን ነው ሲሉት እንዴ አላህ ለሰጠው ይሰጣል፣ እኔ ከደረስኩበት እበላለሁ፣ ካልሆነም ደግሞ የሚመጡት ይበሉታል አለ። አርሶ ባዶ መሬት ከመተው ማለት አይደል? ይሄ ከዚህ በላይ ምን አለ? አሪፍ ሰው መሆን ማለት እሱ። ጠላትም ሆነ ጎተራም ዘርፎ ቢሆን መሬቱ ባዶ ሌጣውን በመቅረት ምን የሚተረፍ ነገር አለ? ዛፍ ፍሬ ሊሰጥ ይገባዋል። ሰው ደግሞ ሊያስብ ነው የሚገባው አይደል? ሰው ከሆንክ አስብ ነው። ከብዙ ሰዎች መካከል ጥቂት ሰዎች በደንብ የሚያስቡ እነሱ ቦታ ያገኛሉ። አያገኙም? ሰው የመሆን ጥያቄ እሱ ላይ ነው ያለው። አንድ ሰውዬ መሰጠት ያልተሰጠው ሰው አለ ሙስሊም ውስጥ። ሶስት ናቸው እንደነዚህ አይነት ሰዎች። አንድ መሰጠት አይሰጠውም፣ የሚሰጠው ነገር ግን ይሰጠዋል፣ ሀብት። አንዱ ደግሞ መሰጠትም ይሰጠዋል፣ መስጠት ይሰጠዋል፣ እንደገና ደግሞ የሚሰጠውም ነገር ይሰጠዋል። አንዳንዱ ደግሞ የሚሰጠው ነገር አይሰጠውም፣ ግን መስጠት ልብ ውስጥ አለ፣ የመስጠት ፍላጎት። ይሄ እንግዲህ ሀብት ኖሮት መስጠት ያልተሰጠው ሰውዬ ነው። ምንም ዘካ ሳያወጣ ቁጭ ያለ ነው። 10% ሳይሰጥ የቆየ ነውና አንድ ቀን ወቀሳ ሲበዛበት እንዲህ ዛሬ ዘካ ላውጣ ምናምን ብሎ 100 ሺህ ብር ይዞ ሄዶ ወደ ከተማ ይወጣል እና አንድ ሽማግሌ ያገኛል። ለሽማግሌው 100 ሺህ ሰጥና እንግዲህ አትውቀሱን፣ ዘካውን አውጥተናል፣ ያው 100 ሺህ ሰጠን ማለት እንዴ ስሰጥ እኮ አይተናል፣ ለአራጣ አበዳሪ ነው የሰጠው ሽማግሌው ተባለ። ከሰረ። ሁለተኛ እንደገና 100 ሺህ ብር ይዞ ወጣ። ከዛ አንዲት ሴት አገኘ። ለሷ በሰጥ ይሻላል ብሎ ለሴትየዋ ሰጣት። ከተቀበለች በኋላ ሄዶ እንግዲህ ዘካችንን አውጥተናል አጨቅጭቁናል። ኦይ ለሴተኛ ዳሪ እኮ ነው የሰጠው ተባለ። አቤት እንግዲህ ለሽማግሌም ለሴትም ሰጥተናል፣ ለወጣት ብንሰጥ ይሻላል አለና ሌላ 100 ሺህ አወጣና ይዞ ሄደ። ወጣት አገኘ፣ ሰጠው። አሁንም እንግዲህ አጨቅጭቁን ዘካ አውጥተናል ሲል ለሌባ እኮ ነው የሰጠው ተባለ። እና ይሄንን ይሰሙ የነበሩ ሽማግሌ ምን አሉት? እንዳንተ መስጠት ውጤት ያመጣ የማንም መስጠት የለም። አራጣ አበዳሪው ከአራጣ አበዳሪነት ይወጣል። 100 ሺህ ስትሰጠው መስጠት ምን እንደሆነ ያውቃል አይደል? ሴተኛ ዳሪዋም ከሴተኛ ዳሪነት ትወጣለች፣ ሌባውም ከሌብነት ይወጣል። የመስጠት መክሸፍ የለም አይደል? መስጠትን የሚያከሽፈው ምንም ነገር የለም። ቢያንስ የባህሪ ለውጥ በሰውየው ውስጥ ይፈጥራል ማለት ነው። ይችን ያገኘኋት አጠገቤ ቁጭ ካሉ ሽማግሌ ነው። አሪፍ ነው ማዳመጥ። ሞባይል ከመጎርጎር ያንን ላፕቶፑን ከመጎርጎር እሱ የተሻለ ይሆናልና